ኡስታዝ ዋሂድ በአካል አላቀውም፣ በድምጽ ብቻ ነው የምሰማው። በትምህርቶቹ ውስጥ በንግግሮቹ ውስጥ የተሟላ ሰው ይመስለኛል። ለኔ የተሟላ ሰው ትሁት ነው። በንግግሮቹ ውስጥ ቅንነት አለ። ሲበሳጭም ሲቆጣም ይሄ እንግዲህ ትምህርት የሚባለው ዝም ብሎ መልመጥመጥ ብቻ አይደለም። መገሰጽ ባለበት ቦታ ይገስጻል። መቆጣት ሲቆጣ በግል ነው የሚያወራ። ሐሳቦቹ በሙሉ ይሄ ፍላጎቱ ሰውን የማገዝና የመርዳት ነው። ያ የቀመሰውን እውነት የተረዳውን ነገር ዝም ብሎ እንደ ልምድ አጓላ ሳይሆን በንጽጽር በእውቀት ጤነኛ በሆነ መንገድ ነው የሚያቀርብልህ። እንትኑ ህይወቱ ማረከኝ። በመጀመሪያ ልሰማው ያስገደደኝ ነገር እሱ ነው። በእውቀት ነው የሚያወራ። ሐሜተኛ ልጅ አይደለም። ሞቲቭ ሰውን የማገዝ ነው። የማያውቅ ሰው ሲመጣ በጣም ወረድ ብሎ ያወራል። ከዛ ጋር ከፍ ያለ ሲመጣ ደግሞ ከፍ ያለ እውቀት አለው፣ ይወጣል ወደ ላይ እና እንትን ይሄ የሚገርም ሰው ነው። አሁን እኔ እሱን የቀረኝ ከልጆቹ የትዳር ህይወቱ እንዴት ነው፣ ስራው ላይ እንዴት ነው፣ ታማኝ ለሚስቱ ጋር ያለው ህይወት ምንድን ነው የሚለውን አላቅም በሙሉነት ለመመስከር። ግን በማህበራዊ ሚዲያ በዚህ ከሆነ የትዳር ህይወቱም የተሳካ ከልጆቹም ጋር ከስራውም ጋር ታማኝ ሰው ይመስለኛል። እርግጠኛ ሆኜ ባልመሰክር በዛ ነገር ላይ ሙስሊምን በማታውቀው ነገር ላይ ፍርድ መፍረድ ስለማይቻል፣ በዛ ግን በማህበራዊ ህይወቱ ያለው በማህበራዊ ሚዲያ ግን ያለው ነገር ገዛኝ። ገበናህን ይሸፍናል። አለማወቅህን አያሳጣህም፣ ያግዛል። ሞር ይሄዳል ወደ አንተ አንድ እርምጃ ስትሄድ 2-3 እርምጃ መጥቶ ያግዛል። እንዲህ ለማለት ፈልገህ ነው ብሎ ሌሎች ሰዎች ከስር በኮሜንት ሲያላግጡብህ እነዛን ነገሮች እንዳይወስድህ ተናጥቆ ያወጣል እና አለመስማት አትችልም። ኡስታዝ ዋሂድን ያ አደረገ። ከዛ ለምን በግል አላወራውም ብዬ ወስኜ ወደ እሱ ቤት ከመምጣቴ በፊት በግል ዲስከስ አደረግን። ኦኬ ሻሃዳ ከመያዝ በፊት ማለት በፊታው ያኔ የሚያወራኝ ወሬ ደግሞ አሜዚንግ በጣም ኡስታዝ ዋሂድ አታውቀውም እንባይል ይመጣኝ ነው መሰለኝ። በዛ ደግሞ ሲያወራ በጣም የሚገርም ልጅ ነው። በጣም የሚገርም ልጅ ነው። በጣም አስተዋይ ነው። ማህበራዊ ሚዲያ ላይ ምን መወራት ምን አለመወራት እንዳለበት ያውቃል። ይሄ ስትጠይቀው ስታወራው ምን አይነት ችግር ውስጥ እንዳለ ምን አይነት ዕውቀት ፈተና ውስጥ እንደከተተ ትንሽ ፍንጭ ስትሰጠው እንትን ይላል። በጣምም ይቆጣል። ደግሞ የሚቆጣም ልጅ ነው። የሚቆጣበት ሞቲቭ ግን አንተ ለአንድ 2 ጊዜ ተቆጥቶኛል። ይገባሃል። አሁን እኔ በቀደም አንድ ቪዲዮ ላኩለት። አንድ ቪዲዮ ስልክለት የላኩበት ሞቲቭ ገብቶታል። በጣም ስለተግባባንና ቀጥታ ሲደውል ያለ አይቼዋለሁ ብሎ ወደ ተግሳጽ ነው ሄደው። አሁን ይሄ ቁጣ የሚያስፈልግበት ሰዓት ላይ ይቆጣል። ዕውቀት የሚያስፈልግ ሰዓት ላይ ዕውቀት ይሰጥሃል። ትሪት ማድረግ ባለበት ሰዓት ትሪት ያደርግሃል። ኡስታዝ ዋሂድ